ስራ ግሩም ነው፣ ስራ ግሩም ነው፣ ስራ ግሩም ነው። ኢየሱስ ይባረክ። እገባለሁኝ ምስጋና ላንተ ኦ ሃሌሉያ ክብር የሚገባ አምላክ አንተ ነህ የሁሉ ጌታ መቅደስ ገባው አንተን ላወድስ ዛሬም በልልታ በክብር ዙፋን ወዳለህበት ወደ አንተ ጉያ እገባለሁኝ ምስጋና ላንተ ኦ ሃሌሉያ ክብር የሚገባ አምላክ አንተ ነህ የሁሉ ጌታ መቅደስ ገባው አንተን ላወድስ ዛሬም በልልታ ቤትን በልልታ አጥናለሁ የምስጋናዬን መስዋዕት ይዣለሁ ላንተ የሚገባ የሚቀርብልህ ውዳሴ ልልታ ላንተ ይሁንልህ ቤትን በልልታ አጥናለሁ የምስጋናዬን መስዋዕት ይዣለሁ ላንተ የሚገባ የሚቀርብልህ ውዳሴ ልልታ ላንተ ይሁንልህ ችግር መስሎ የታየኝ መንገዴን እየዘጋ ሰላሙን አገኘሁት እጆቼን በእውነት አሁን እያየነው ያለው ነው። በአይኖቻችን እያየን ያለነው አይተን እስኪ የተገረማችሁ የተደነቃችሁ የእግዚአብሔርን አፈጣጠር አይታችሁ የተገረማችሁ እስኪ የእግዚአብሔርን በእውነት ስራው ግሩም ነውና በአይናችንም ዛሬ ማይተናልና ስራው በእውነት ግሩም ነው የምትሉ እጆቻችንን አንስተን እስኪ እግዚአብሔር ወይ ያንተ ስራ ግሩም ነው እንበል። ስራ ግሩም ነው፣ 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 ስራ ግሩም ነው። አይኖቻችን የሚያዩት ስራ ግሩም ነው። ኢየሱስ እናመሰግናለን ስለ አፈጣጠሪ በእውነት ኢየሱስ እናመሰግናለን። ኢየሱስ እናመሰግናለን። ኢየሱስ እናመሰግናለን። ኢየሱስ እናመሰግናለን። እስኪ ምስጋናችንን እንስጠው በእውነት ተመስገን 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 አይቋረጥ ምስጋና ተመስገን 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 ተመስገን። ቅድም እዛ የዘመርነውን አሁንም እንዘምራለን። ስራ ግሩም ነው በእውነት እየተገረምን አሁን ያለንበትንም ቦታ እያየን እየተገረምን ስራ ግሩም ነው ፍጹም እንከን የለውም እያልን አጭር ደቂቃ አምልከን ከዛ ወደሚቀጥለው ፕሮግራም እናልፋለን። የቱን ተዋለው የሰው አንደበት ከቶ አይገልጸውም የቃላት ብዛት አይጨርሰውም። ስራ ግሩም ነው ፍጹም እንከን የለው የቱን አንስቼ የቱን ተዋለው የሰው አንደበት ከቶ አይገልጸውም የቃላት ብዛት አይጨርሰውም። አቤቱ ምን እላለሁ ምን እመልሳለሁ ስራህን እንጂ እኔ እገረማለሁ። አቤት ምን እላለሁ እመልሳለሁ
ስራህን እያየው እባርክሃለሁ። ስራ ግሩም ነው ፍጹም እንከን የለው። የቱን አንስቼ የቱን ተዋለው? የሰው አንደበት ከቶ አይገልጸውም። የቃላት ብዛት አይጨርሰው። እያጨበጨብን አቤቱ አቤቱ ምን እመልሳለሁ? ምን እመልሳለሁ? እጄን ባፌ ጭኜ እኔ እገረማለሁ። አቤቱ አቤቱ ምን እመልሳለሁ? ስራህን እያየሁ እባርክሃለሁ። ገርሞኛል ደንቆኛል አደራረጌ ልዩ ነው ለኔ። ደንቆኛል አደራረጌ ልዩ ነው ለኔ። እኔ የሚያስገርመኝ ሁሌ የሚያስደንቀኝ ያንተ አሰራር የደግነት ሁሉ የበጎነት አባት ፍቅር ነው ነገር። ባላሰብኩት ሰዓት ፈጥነህ የደረስህ ታስገርመኛለህ። አቤቱ የኔ ጌታ ምን ብዬ ልግለጽህ? በእውነትም ልዩ እኔ የሚያስገርመኝ ሁሌ የሚያስደንቀኝ ያንተ አሰራር የደግነት ሁሉ የበጎነት አባት ፍቅር ነው ነገር። ባላሰብኩት ሰዓት ፈጥነህ የደረስህ ታስገርመኛለህ። አቤት የኔ ጌታ ምን ብዬ ልግለጽህ? በእውነትም ልዩ ነህ ጌታ ምታስገርመኝ እኩይ ከርቤ አይመጥንህ። በእርግጥ አውቃለሁ እንደማይበቃ ያለኝ ይሄ ነው። ልዩ ነህ ጌታ ምታስገርመኝ እኩይ ከርቤ አይመጥንህ። በእርግጥ አውቃለሁ እንደማይበቃ ያለኝ ይሄ ነው። ተቀበልካ ልቤን የሞላው ምስጋና ነው። ተመስገን የኔ ስጦታ ተደንቄያለሁ። አይገርመኝም የቱም ነገር አይገርመኝም የቱም ነገር አይገርመኝም የቱም ነገር አይገርመኝም የቱም ነገር እኔን የሚገርመኝ ኢየሱስ እኔን የሚደንቀኝ ኢየሱስ እኔን የሚስበኝ እኔን የሚገርመኝ ኢየሱስ እኔን የሚደንቀኝ ኢየሱስ እኔን የሚስበኝ ለመጨረሻ ጊዜ አይገርመኝም የቱም ነገር አይደንቀኝም የቱም ነገር አይገርመኝም የቱም ነገር አይደንቀኝም እኔን የሚገርመኝ ኢየሱስ እኔን የሚደንቀኝ ኢየሱስ እኔን የሚስበኝ እኔን የሚገርመኝ ኢየሱስ እኔን የሚደንቀኝ ኢየሱስ እኔን የሚስበኝ ገንዘብ በክርስቶስ አንድ ሆነናል በኢየሱስ ስም ተጠምቀናል
በፈሰሰልን ደም ተዋጅተናል። እግዚአብሔር ይመስገን ሰብስቦናል። አሜን። ጌታ ኢየሱስ ይመስገን። በመቀጠል አሁን የምናደርገው የጥያቄና መልስ ውድድር ነው። እህት ኢያኤልና ጃክ ወደዚህ ትመጣላችሁ ከሜን ግቢ። ጥያቄውን ጊዜ የሚመሩልን እነሱ ናቸው። ቶሎ ብላ አይደለም የሚለው ያው እንጫወተዋለን ማለት ነው። ጥያቄና መልስ። ስለዚህ ግቢያችሁን ወክላችሁ ስለመጣችሁ ደግሞ ማሸነፍ አለባችሁ። ዳኞች አሉ እንትን ትላላችሁ። ጥያቄ ቁጥር ትመርጡና ጠይቃችኋለሁ ማለት ነው። የመጀመሪያዎቹ ሴሽኖች የሚሆኑት ዶክትሪናል ጥያቄዎች ነው። ባይብል ስታዲ ላይ ያየናቸውን ማን ባይብል ስታዲ በደንብ አንብቧል የሚለውን ነገር የምንረዳበት ነው። ጥያቄ ቁጥር ትመርጡልናላችሁ። ከኩልፈል ጀምሮ ጥያቄ ቁጥር አንድ አንድን ዝናል ከሁለት እስከ 6 መጽሐፍ ቅዱሳችን ላይ ስለ ሰው ልጅ አፈጣጠር አይተናል እና ሰው በስንት መልክ እና ምሳሌ ተፈጠረ? ማስረጃ ጥቅስ አስረዱ። መጽሐፍ ቅዱስ ክፍል ከጠቀሳችሁ ጥያቄው እሺ፣ ስለ ሰው ልጅ አፈጣጠር ሰው በስንት መልክና በስንት መልክ ተፈጠረ? በአንድ መልክ ነው የተፈጠረው እና ጥቅሱ ደግሞ ዘፍጥረት 1:27 በደንብ ማብራራት ደግሞ ይጠበቅባችሁ። ያው በቤተሰዲን ወክላችሁ ግቢያችሁን ወክላችሁ ስለመጣችሁ በደንብ አብራራት። ያው ሰው ልጅ የተፈጠረው በእግዚአብሔር አምሳል ነው የተፈጠረው እና ያው ለጥቅሱም ደግሞ ዘፍጥረት 6:27 ሰዓቱ ስላለቀ ገሉን 0.5 እንሰጣቸዋለን። እሺ ቄስ ታምራየው እዚህኛ ጥያቄ ላይ ማብራሪያ ሰጡናል ማለት ነው። ተማሪ እድል ቢሰጥ ጥሩ ነበረ። እንደዛም ይቻላል። አዎ ምክንያቱም ተማሪ እድል ቢያገኝ ይሻላል። እሺ ይሄን እኔ ልበልና በቀጣይ ተማሪ እድል ይወስድ። የሰው ልጅ በአንድ መልክና በአንድ ምሳሌ ነው። ያው ብዙውን ጊዜ ዶክትሪናል ነገሮች ላይ ምስክርነት ላይ የሚነሱ ነገሮች ናቸው። እግዚአብሔር አንድ መልክና አንድ ምሳሌ ነው ያለው። ጥቅሱን ቅድም ብሎታል። ዘፍጥረት 1:27 ላይ 26 እግዚአብሔር ያለውን ነው ሙሴ የተናገረው። እግዚአብሔር እንዲህ ያለ ይላል። ምን አለ ሲል በመልካችን እንደ ምሳሌያችን የሚለውን ነው ሙሴ የነገረን። እግዚአብሔር ያለውን ግን ሙሴ ደግሞ 27 ላይ የሙሴ ኮንክሉዥን ነው እንዴት እንደፈጠረ ሙሴ ያረጋገጠውን ሲናገር በመልኩ እግዚአብሔር ሰውን በመልኩ በምሳሌው እንደፈጠረ ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ ይሄ በአንድ በእግዚአብሔር መልክና በአንድ በእግዚአብሔር ምሳሌ እንደፈጠረ ፈጠራቸው ይላል። አዳምና ሔዋን ስለሆኑ ስለዚህ የተፈጠሩት በአንድ መልክና በአንድ ምሳሌ ነው። ይህንን ዘፍጥረት ምዕራፍ 5 ከቁጥር 1 እስከ 5 ያለው ክፍል ላይም ስለ አዳም የትውልድ ታሪክ ሲናገር አዳም በመልኩ እንደ ምሳሌው ልጅን ወለደ ይላል። ስለዚህ አዳም በእግዚአብሔር መልክና በእግዚአብሔር ምሳሌ ተፈጠረ። አዳም ራሱ ደግሞ ልጅ ሲወልድ ምን ብሎ ተጻፈለት? አዳምን በመልኩ እንደ ምሳሌው ልጅን እንደወለደ ይናገራል። እና እግዚአብሔር አንድ መልክ አለው፣ አንድ ምሳሌ አለው። አመሰግናለሁ። ከመጽ ሳር ጥያቄ ቁጥር ስንት? ዌልካም እንላችኋለን ማለት ነው። ሁላችሁም እሺ፣ በደንብ እናጨብጭብላችሁ። እንኳን ደህና መጣችሁ። ዌልካም ብለናል።
በደንብ አንድ የመጨረሻው እናመሰግናለን። እንኳን በሰላም መጣችሁ። ሁላችሁም ተቀመጡና እየተዘጋጀ ለሻይ ቡና እናመሰግናለን። አንዴ ሂሩት መላኩ ይታል አለክሽ ቶሎ አቤት በሉ እያለ እሺ ክርስቲ ማረጉት ዴቭ ለካ እንዴት እንደያችሁሽ ከበደኝ እኮ እናንተ መለየት። በተለይ በረከት አዎ በቃ እንደዛ ነው የሚሻለው። ተቀየር ቦታ ተፈጥሮ እያያችሁ ነው። በተለይ ይሄ ያው ጠቅላይ ሚኒስትሩን በተደጋጋሚ መጥቶ ያየው ስፍራ ነውና በደንብ አስተዋውቆልናል። እኛ እዚሁ ተወልደን እዚሁ አድገን እንጨት ድሮ ሕፃን በእግር የተራመድንበት አካባቢ ነው። ግን ዛሬ ላይ ሳስበው ይገርመኛል እና ኢየሱስ ይባረክ። ተፈጥሮን ስናይ ተፈጥሮ ማድነቅ እኔ እወዳለሁ። ይሄ ተፈጥሮ የእግዚአብሔርን ኃያልነት ነው የሚገልጽ። እስቲ አሜን። አረፍ ትላላችሁ። አረፍ አጭር ነገር ነው የምናገረው። ተፈጥሮ ስናይ አንዳንድ አሁን አላያችሁም እንጂ ወደ ውስጥ ገባ ብትሉ እርስ ማለት የተለያየ ስፔሻስ የሆኑ ዛፎች እርስ በርስ ግን የተያያዙ አሉ። በጣም የሚገርሙ ማለት ነው። በጣም የተያያዙ ማለት መለየት እስከማይቻል ድረስ የተያያዙ አሉና አንዳንድ ወደ ታች ብትሉ በጣም የሚገርሙ ነገሮች አሉና እነዚህ ሁሉ ምንን ያሳያሉ? የእግዚአብሔርን ተፈጥሮ የእግዚአብሔርን የሚያሳዩ ነገሮች ናቸው እና አንዳንዴ እንደዚህ ወጣ ብሎ ንጹህ አየር መቀበል ጥሩ ነው። በተለይ ለተማሪ ሲያነብ ሲቸክል ለቆየ ሰው እንደዚህ አይነት ነገር በጣም ደስ ይላል። ስለዚህ እግዚአብሔር ይመስገን። እግረ መንገዱን እኔም ዛሬ ከብዙ ጊዜ በኋላ ከአመታት ኦልሞስት አይ ቲንክ 2014 ይመስለኛል ተማሪዎች ጋር ነው 2013 እዚህ መጥተናል። ጥሩ ጊዜ ነበር ተማሪዎች ጋር። ከዛ በኋላ የመምጣት እድል ከዛ በኋላ በቅርቡ ከሾሜ የመጡ የወንጌል ስርጭት ከመጡት ጋርም መጥቻለሁ። ክብር ለኢየሱስ ይሁን። እኔ ዛሬ ይህን ተፈጥሮ ከማድነቅ አልፈን ራሳችንንም ብናደንቅ የእኛ ተፈጥሮ ዳዊት እንደዚህ ይላል። አንድ ጥቅስ ብቻ ነው ማለት ነው። መዝሙር 139 ከቁጥር 14 እንደዚህ ነው። ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። እስቲ አሜን። እስቲ ግሩምና ድንቅ ሆኜ ተፈጥሬያለሁ። እኛ ሁላችንም ግሩምና ድንቅ አንዳንድ ጊዜ ዳዊት ይህንን ስል ከዚህ ከደም ግባታችን ወይም ደግሞ ምንድነው ከፖስቸራችን ወይም ደግሞ ከዚህ ከኛ ተፈጥሮ ከቁመታችን አሁን እዚህ ማለን ቀይ፣ ጥቁር የተለያየ አይነት ነው ያለን እና ከዛ በዘለለ ያለውን ነገር እኛ አሁን ሁለት አይነት የተፈጠርነው እንደምታውቁት ከእናትና ከአባት ተፈጥረናል ወይም ደግሞ ተወልደናል። ያው የውጫዊ ገጽታችን ከእናትና ከአባት የተወለድነው ተፈጥሯችን
ስለዚህም ተፈጥሮ እግዚአብሔርን እናመሰግናለን። አሜን። እግዚአብሔር ሲያሳጥረን ሲያስረዝመን ቀይ ሲያረገን ጥቁር ሲያረገን እግዚአብሔር ልክ ነው። አሜን። እስቲ እግዚአብሔር ልክ ነው እና ራሳቸውን ማድነቅ አለባቸው። አጭሮችም ረጅሞችም ሁሉ ነው መኩራት ያለበት። እስቲ አሜን አሜን። እስቲ ግሩምና ድንቅ ሆኜ ተፈጥሬያለሁ። ሁለተኛ ደግሞ ከዛ በዘለለ በክርስቶስ ደግሞ ተፈጠርን አይደል? እስቲ አሜን። ሰማይ ላይ አሁን እንትኑ አልተጻፈም፣ ዲቴይል የለውም መጽሐፍ ቅዱስ ግን ሰማይ ላይ ይሄ ስጋ ስለሌለ ጥቁር፣ ቀይ፣ ነጭ ምናምን የሚባል ነገር አይኖርም ብዬ አስባለሁ። ያልተጻፈ ነገር ማውራት ብዙ አልፈልግም እንጂ ሁላችንም ክርስቶስን እንመስላለን። እስቲ አሜን አይደል? ምክንያቱም የሚሰጠን የማን ስጋ ነው ይላል? የክርስቶስ ስጋ ነው። የትንሣኤውን አካል ስንለብስ እንለወጣለን። ፊልጵስዩስ ምዕራፍ 3:27 ላይ ምን ይላል? ክቡር ስጋውን እንዲመስል የተዋረደው ስጋችንን ምን ያደርጋል ይላል? ይለውጣል። እስቲ አሜን። የኛ ይሄ የተዋረደ የፈለገ ብንንከባከበው የተዋረደ ስጋ ነው። የክርስቶስን ክቡር ስጋ እንመስላለን ወይም ደግሞ እንወርሳለን። አሜን። ተስፋችን ይሄ አሁን የማመናችን፣ የማገልገላችን፣ የመጾማችን፣ የመጸለያችን፣ የመባረካችን ሁሉ ነገር ድምር ውጤቱ ምንድነው? መጨረሻ ላይ ክርስቶስን መምሰል። አሜን። ስለዚህ ሁለተኛ መፈጠራችን ደግሞ ጭራሽ ግሩምና ድንቅ እና ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራህ ድንቅ ነው፣ ነፍሴ እጅግ ታውቀዋለች። እስቲ ስራ ድንቅ ነው በሉ። ማለት እግዚአብሔርን ማድነቅ፣ ይህን ተፈጥሮ ስናይ እግዚአብሔርን ማድነቅ፣ እግዚአብሔር ደስ ይለው። አሜን። የእኛን ተፈጥሮ ስናይ እግዚአብሔርን ማድነቅ፣ ተራራውን፣ ሸንተረሩ፣ አሁን እነዚህ ምንጮችን ስናይ በጣም ይገርማል የእግዚአብሔር ስራ። እግዚአብሔር ለሰው ልጆች የፈጠራቸው ነገሮች በጣም ይገርሙኛል። እኔ አሁን ሚጥሚጣን፣ እነ ቁንደ በርበሬ፣ እነ በርበሬ፣ እነ ጥቁር አዝሙድ፣ ነጭ አዝሙድ ምናምን የሚባሉ ቅመማ ቅመሞች ሁሉ ይገርሙኛል። የሆነ ጊዜ ላይ አሰብኩ እኔ ትንሽ አፕታይት ያስቸግረኛል እና አሁን ሚጥሚጣ ባይኖር ሚጥሚጣ አሁን የተፈጠረው ለኔ ይመስለኛል። ለምን ማይበላውን ምግብ ያባላል እና እነ ቃሪያን እነ ሚጥሚጣን እግዚአብሔር ፈጥሮ አፕታይት ያስቸገረው ወደዛ ትንሽ እየተቃጠለ እንዲበላ አይገርምም? አጣፍጠን ምግብ እንድንበላ ሴቶች እኔ በእርግጥ እናቴ ሙያ አስተምራኛለች፣ ባለሙያ ነኝ በዚህ አጋጣሚ እና ምግብ ሰራለሁ። ዶሮ ላጤ ሆኜ ስራ ሰራተኛ በነበርኩ ጊዜ ሰራተኛ አልቀጥርም ራሴ ነው የምሰራው እና ቅመማ ቅመሞችን አውቃቸዋለሁ። ክብር ለኢየሱስ ይሁን። እንጀራም ጋግራለሁ እና አሁን ላይ ሆኜ ግን ሳስበው የእግዚአብሔርን ተፈጥሮ ነው። እግዚአብሔር ለሰው ልጆች አሁን ይሄ ይገርማቸዋል። ለሰው ልጆች ነው ተፈጥሮ። አሁን እዚህ መተን እንደዚህ ዘና እንድንል እግዚአብሔር ፈጥሯል። አንዳንድ ተጨናንቀን ማናዟል ይሸቱ የሆነ ጊዜያቸው እዚህ አምጥቶ ይህን ዛፍ ያሳቅፋቸው ነበር ሰዎች እቅፉ። ለምንድን ነው ሲባል ተፈጥሮ ነው ጋርቶ ያቀፈ ያለ እንደዚህ ዛፍ ከአዲስ አበባ እኮ ነው ምን የመሳሰሉ ሰዎችን አምጥቶ በባዶ እግር ነው። አሁን እናንተ በጫማ እዛ ጋር ነው ጫማ የሚወልቀው፣ በባዶ እግር ግቡ ይላቸው። እዛ ይሄን ዛፍ ያቅፋል። ሁሉም ሰው የለም፣ ሞባይል ዝግ ነው፣ ስዊች ኦፍ ነው። ከዛ ዛፍ አቅፎ ሰው ይላል ወይ እኛ ዛፍ አንቀቅፍም፣ ግን በዛፉ እንዝናለን። አሜን። በዛፉ ጥላ እዚህ ንጹህ አየር ነው። እኛ ራሳችን ለሱ ካርበን ዳይኦክሳይድ እንሰጣለን፣ እሱ ለኛ እነዚህ በሙሉ ኦክሲጂን ይሰጣሉ። ይገርማል። እግዚአብሔር ይሄ ፉድ ቼን የሚባለው ነገር በጣም ይገርማል። የእንትን ተማሪዎች ታውቃለህ፣ ፉድ ቼን የሚባለው ሰጥቶ መቀበል ነው። የአንዱ መኖር ለአንዱ አስፈላጊ። እያንዳንዱ ከእንስሳት እስከ እጽዋት ቼን አለ፣ ፉድ ቼን ይባላል እና ይገርማል የእግዚአብሔር ነገር። እስቲ ክብር ለኢየሱስ ይሁን። ስለዚህ ግሩምና
ድንቅ ሆኜ ተፈጥሬያለሁ። አሜን። እኛ የሚገርማችሁ በእኛ ተፈጥሮ ወደኛ ስንመጣ የኛ ተፈጥሮ እጅግ ድንቅ ነው። እንደና እንደናንተ የመፈጠር እድል ያላገኙ ብዙ ሰዎች አሉ። ጓደኞቻችን፣ ዘመዶቻችን፣ አጎቶቻችን፣ አክስቶቻችን እኛ እንደገና ነው የተወለዱ። አሜን። በአዳማዊ ማንነት ተፈጥረን እንደገና በሁለተኛው አዳም መልክ ተፈጥረን በጣም ሁለት ሰዎች ነው። አሜን። ሁለት ነኝ። ሁለት ሰዎች እኮ ነው አይደል? የውጩ ሰውነታችን ቢጠፋ የውስጡ ሰውነታችን እለት ይታደሳል። ሃሌሉያ። ይሄ ባይዘው መንፈሳችንም ይታደሳል። ይሄ በወንድሞች በህብረት ቢቀመጡ ምንድነው ይላል? እስቲ መልካም ነው። ከመዘመርም አምልኮ ከማከናወንም አያንስም። እንዲህ ቁጭ ብሎ መንፈሳዊ ነገር ወንድሞች እህቶች እርስ በርስ እንዲህ መገናኘት በራሱ መጽሐፍ ቅዱሳዊ ስለሆነ በህብረት ቢቀመጡ ይላል። ገና ሳያመሰግኑ ሳይዘምሩ ምን ሳይሉ በህብረት ቢቀመጡ ምንድነው ይላል? በህብረት መቀመጥ ራሱ ምንድነው? መልካም ነው። እስቲ መልካም ነው። ስለዚህ ዛሬ መልካም ነገር እኛ እንደውም ዘምረናል። ብዙ ነገሮችን እዚህ ስነ ጽሁፍ ነገሮችን አይተናል። ኢየሱስ ይባረክ። እኔም በእናንተ መካከል ስለተገኘው በጣም ደስ ብሎኛል። እንቆማለን። ኢየሱስ ይባረክ። ሰዓታችንን ለመጠቀም አንድ መዝሙር ግን ዝም ብለን ገርሞኛል እኔ አደራረጊ የምትሏል ገርሞኛል እኔ ደንቆኛል እኔ አደራረጊ ልዩ ነው ለኔ ገርሞኛል እኔ ደንቆኛል እኔ አደራረጊ ልዩ ነው ገርሞኛል እኔ ደንቆኛል እኔ አደራረጊ ልዩ ነው ለኔ እኔ የሚያስገርመኝ ሁሉም የሚያስደንቀኝ ያንተ አሰራሬ የደግነት ሁሉ የበጎነት አባት ፍቅር ነው ነገሬ ባላሰብኩ ሰዓት ፈጥነህ የደረስህ ታስገርመኛለህ አቤት የኔ ጌታ ምን ብዬ ልግለጽህ በእውነትም ልዩ ነህ ጌታ ምታስገርመኝ እንኳን አይቀርበኝ አይመጥንም በእርግጥ አውቃለሁ እንደማይበቃ ያለኝ ይሄ ነው ተቀበለኝ ልዩ ነህ ጌታ ምታስገርመኝ እንኳን አይቀርበኝ አይመጥንም በእርግጥ አውቃለሁ እንደማይበቃ ያለኝ ይሄ ነው ልቤን የሞላው ምስጋና ነው ተመስገን እላለሁ ባይመጥንም ተቀበለው የኔ ስጦታ ነው ስራ አስገርሞኛል ተገርሜያለሁ ስራ አስደንቆኛል ተደንቄያለሁ ስራ አስገርሞኛል ተገርሜያለሁ ስራ አስደንቆኛል አይገርመኝም የቱም ነገር አይደንቀኝም የቱም ነገር አይገርመኝም የቱም ነገር አይደንቀኝም የቱም ነገር እኔ የሚገርመኝ ኢየሱስ እኔ የሚደንቀኝ ኢየሱስ እኔ የሚስበኝ እኔ የሚገርመኝ ኢየሱስ እኔ የሚደንቀኝ ኢየሱስ እኔ የሚስበኝ አይገርመኝም የቱም ነገር አይደንቀኝም የቱም ነገር አይገርመኝም የቱም ነገር አይደንቀኝም
ኢየሱስ እኔን የሚደንቀኝ ኢየሱስ እኔን የሚስበኝ እኔን የሚገርመኝ ኢየሱስ እኔን የሚደንቀኝ ኢየሱስ እኔን የሚስበኝ። ሃሌሉያ! ኢየሱስ ይባረክ። አሜን። ኢየሱስ ያስገርመናል። ሃሌሉያ! ከምንም በላይ ሁሉም የምናደንቀው በዚህ ምድር ላይ ሃሌሉያ ስንኖር በሕይወታችን ዘመን ሁሉ የምናደንቀው የምንገረምበት ኢየሱስ ብቻ ነው። ሃሌሉያ! ሌላው ነገሮች ሌሎች ነገሮች እንገረማለን ይቀራል። አሁን ይሄ ተፈጥሮ ቅድም ተገርመናል፣ ምንጮቹን ምናምን አየሩ፣ ከዛ ስንወጣ እንረሳዋለን። ሁሌ ግን እየተገረመ ከዘላለም እስከ ዘላለም ሃሌሉያ ከዘላለም እስከ ዘላለም ሁሌ እየተደነቀ በሕይወታችን ሃሌሉያ በልባችን እየተመለከ እየተገረም ነው የምንኖረው አምላክ ሃሌሉያ ኢየሱስ ነው። ኢየሱስ ይባረክ። አሜን። ስለዚህ ጌታ ኢየሱስ እጅግ እናመሰግናለን። እሺ ጨርሰናል። ሃሌሉያ። እስቲ በእልልታ ስለ ዛሬው ቀን እናመሰግናለን። ስለ ረዳህን እናመሰግናለን። ከእኛ ጋር ስለነበርክ እናመሰግናለን። ስለ ምሕረትህ እናመሰግናለን። ክብር ምስጋና ለስምህ ይሁን። ቀሪው ዘመናችንን ለአንተ አደራ እንሰጣለን። ተባረክ በጌታ በኢየሱስ ክርስቶስ አሜን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር ለዘላለሙ አሜን። ኢየሱስ ይባርካችሁ። ስለዚህ ነው ሁልጊዜ ተመስገን ክበር ምለው፣ ሕይወቴን አሳምረ አስተካክለ ስላየው ከፍ በል ስል ልቤ በደስታ ባሴት ይሞላል። አንተ ስትመጣ ሸክሜ ሁሉ ይንከባለላል። የክብር አምላክ እጅግ የምትልቅ የምታስፈራ ነገሬ ሁሉ ሰላም ይሆናል አንተ ስትሰራ። ከፍ በል ስል ልቤ በደስታ ባሴት ይሞላል። አንተ ስትመጣ ሸክሜ ሁሉ ይንከባለላል። የክብር አምላክ እጅግ የምትልቅ የምታስፈራ ነገሬ ሁሉ ሰላም ይሆናል አንተ ስትሰራ። ከባድ ፈተና መስሎ እየታየኝ አልታለፍም ብሎ ያስቸገረኝ አንተ ስትመጣ ስፍራውን ይለቃል። በፊት ከቶ ማንስ ይቆማል? ክብር ተገልጦ ብርሃን ሲያበራ